በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች ይህንን የቅዱስ አማኑኤል ዩቲዩብን የምትመለከቱ ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ ለዐቢይ ጾም 5ኛ ዕለተ ሰንበት በሰላም በጤና አደረሰን አደረሳችሁ። የእመቤታችን ምልጃ የመላእክት ጥበቃ አይለየን። እንግዲህ የ5ኛው የዕለተ ሰንበት ስያሜ ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ ያለበት ቦታ እንደሆነ መጽሐፍ ቅዱስ በሰፊው ይነግረናል። በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ እንዲህ ይላል፣ ድለዋኒክሙ ሀለው እስመ በጊዜ ኢተአምሩ ይመጽእ ወልደ እጓለ እመሕያው ይላል። ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለደቀ መዛሙርቱ የነገራቸው በዚህ ቃል እንዲበረቱ የነገራቸው ኃይለ ቃል ነው። ይህ ቃል ለሁላችንም የተነገረ የመጽሐፍ ቅዱስ ሐሳብ ወይም የመጽሐፍ ቅዱስ ቃል ነው። ለጊዜው ለደቀ መዛሙርቱ ነው፣ ፍጻሜው ለሁላችንም። ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። መቼ እንደምመጣ አታውቁምና ተዘጋጅታችሁ ኑሩ ማለት መልካም ነገር ሰርታችሁ መልካም ነገር እየሰራችሁ ኑሩ ነው። ዕለተ ሞታችሁን እያሰባችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ሄደ ይላል። እንግዲህ የብሉይ ኪዳኑ ቤተ መቅደስ በኢየሩሳሌም የተሰራው ዘሩባቤል የሰራው፣ ከዛ ቤተ መቅደስ ክርስቶስ ወጥቶ ሄደ ይላል። እንግዲህ ቤተ መቅደሱ የክርስቶስ ነው፣ የእግዚአብሔር ነው። ነገር ግን ከዚህ ቤተ መቅደስ ወጣ ይላል። እንግዲህ እግዚአብሔር የሌለበት ቤተ መቅደስ ምን ቤተ መቅደስ እንደሚሆን ምንም ጥያቄ የለው። ቤተ መቅደስ ሊባል አይገባም። ምክንያቱም ክርስቶስ ያለበት ነው ቤተ መቅደስ የሚባለው። ይህንን ስናይ ምንድን ነው ክርስቶስ በውስጡ የሚያደርጉት ሰዎች ለእግዚአብሔር ቀናኢ ልቦና ስለሌላቸው እግዚአብሔር ከዚህ ቤተ መቅደስ ወጥቶ ሄደ ነው የሚለው እና ቤተ መቅደሳችን እኛ እግዚአብሔርን የምንማጸንበት ቤተ መቅደስ እግዚአብሔር እንዲኖር ከእኛ በጣም ብዙ ነገር ይጠበቃል። በንጽህና ማገልገል፣ በቅድስና ማገልገል፣ በንጽህናና በቅድስና በፈሪሃ እግዚአብሔር በደጁ መቆም ያስፈልጋል። የእኛም ቤተ መቅደስ የእኛ አካል ቤተ መቅደስ የተባለው ክርስቶስ ከሌለበት ባዶ ወጥቶ ከሄደ በእኛ ቤተ መቅደስ እሱ የማይኖር ከሆነ ወገኖቼ ሰው በጣም ራሱን የሚያጠፋው የሚጨነቀው በራሱ ላይ በጣም ብዙ መከራ የሚያደርሰው ከዚህ አንጻር ክርስቶስ በቤተ መቅደሱ ሲኖር ሰላም አለ፣ የሰላም ባለቤት ስለሆነ። ስለዚህ ይሄ ቤተ መቅደስ እንዴት ያምራል ብለው ደቀ መዛሙርቱ ነገሩት፣ አሳዩት። እሱ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ነገራቸው። ስለ ዳግም መምጣቱ መቼ ነው የምትመጣው? የዓለምስ ፍጻሜው እንዴት ነው? ምልክቱስ ምንድን ነው? ብለው ሐዋርያት ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ ቅዱስ ዮሐንስና ቅዱስ እንድርያስ ጠይቀውታል። የዓለም ፍጻሜ የመምጣትህ ምልክቱ ምንድን ነው ብለው ኢየሱስ ክርስቶስን አምላካቸውን ፈጣሪያቸውን ጠይቀውታል። እግዚአብሔር በምድር ላይ ለሰዎች ልጆች በጣም ትልቁ ሞት እኛ በምድር ላይ እግዚአብሔርን በምንማጸንበት ቤተ መቅደስ እግዚአብሔር ከሌለ በጣም ትልቅ አደጋ እና ይሄ ቤተ መቅደስ በጣም ያምራል፣ ግን እግዚአብሔር የለበትም። ወጥቶ ሄደ ነው የሚለው እና ምልክቶቹን
በዚያን ዘመን ክርስቶስ ከመምጣቱ በፊት የሚታዩትን ምልክቶች በደንብ አድርጎ ነግሯቸዋል። እነዚህም የክርስቶስ መምጫ ምልክቶች ወይም ክርስቶስ እንደሚመጣ ማሳያዎች፣ አንደኛ የሐሰት አስተማሪዎች መብዛት፣ ሐሰተኞች ነቢያት ነን ባዮች መብዛት። የክርስቶስ መምጣት አንዱ ምልክቱ ይህ። እንግዲህ ሐሰት እንደ እውነት አፉን ሞልቶ የሚነገርበት፣ ነውር መሆኑ ቀርቶ እንደ ክብር የሚሰማበት፣ ሰው ማንነቱን የሚረሳበት ወቅት ነው። ከእውነት ይልቅ ውሸት የሚነግስበት ማለት። ከሐዋርያት ጀምሮ እስከ ዛሬ ድረስ ብዙ ሐሰተኞች መምህራን ተነስተዋል፣ ይቀጥላል እስከ ዓለም ፍጻሜ። ስለዚህ ምልክቶቹ ይሄ ነው። አንደኛው ምልክት ለሐዋርያት የተነገራቸው ይሄ ነው። ዛሬም በጣም ብዙ ሐሰተኞች ነቢያት፣ በጣም ብዙ ሐሰተኞች መምህራን ተነስተዋል። ይህ እስከ ዓለም ፍጻሜ ይቀጥላል። ነገር ግን እኛ መስማትና ማዳመጥ ያለብን የቱን ነው ስንል እግዚአብሔር አምላካችን በቤተ መቅደሱ በምንማጸንበት ቦታ ቃሉን እግዚአብሔር በሾማቸው እግዚአብሔር የክህነትን ሰንሰለት ከሐዋርያት ቀጥሎ ይዘው የመጡትን በትክክለኛው የአባቶችን ድምፅ እንሰማለን። ሐሰተኞች መምህራን ግን በየቦታው በየሰፈሩ በየከተማው ብዙ ሐሰተኞች ነቢያት አሉ። እንግዲህ ሐሰተኛ መምህር ወይም ሐሰተኞች ነቢያት ምን እንደሚያደርጉም ጭምር በዚህ በራእይ ዮሐንስ ምዕራፍ 13 ቁጥር 13 ላይ እንደዚህ ይላል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርዱ ድረስ ታላላቆች ምልክቶችን ያደርጋሉ፣ በምድር የሚኖሩትን ሁሉ ያስታሉ ይላል። ታላላቅ ተአምራት ያደርጋሉ፣ እንዲያምኗቸው ብዙዎችን ያስታሉ ይላል። ስለዚህ በጣም ጥንቃቄ ያስፈልጋል። የሆነ ተአምር አደረገ ተብሎ ከሌን መከተል አይገባም ማለት ነው። ማንም ይሁን የሚያድን እግዚአብሔር ስለሆነ ሰው ምክንያት ነው፣ የሚያድነው እግዚአብሔር። ስለዚህ ማንንም መከተል የለብንም ነው። እንደምናውቀው በዓለም ላይ እውነትና ሐሰት ምን ላይ እንደደረሱ ምን ላይ እንዳሉ ብዙዎቻችን እናውቃለን። ሐሰት በጣም አድጎ ሁሉም እየተንከባከበው ያለንበት ወቅትና ዘመን ላይ ነው ያለው። እውነት ግን በጣም ኮስሶና ተመልካችም አጥቶ መከራውን እያየ እየኖረ ነው። ዛሬ በዓለም ላይ የነገሰው ውሸት ነው፣ ሐሰት ነው። እውነት ግን በጣም ኮስሶና አንገቱን አቀርቅሮ ነው ያለው። እንግዲህ ሐሰት ማለት የሐሰት አባት ማለት እንግዲህ የሐሰት አለቃ ማለት ዲያብሎስ ነው። በዚህ በዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባቱ ልክ እንደ አባታችሁ በትክክል የአባታችሁን መልክ ትመስላላችሁ ብሎ እኛ አብርሃም ልጆች ነን ባሉት ሰዓት አይ አይደለም፣ አብርሃም ነፍሰ ገዳይ አይደለም፣ እንደ አባታችሁ እንደ ሐሰተኛው ልክ አባታችሁን ትመስላላችሁ፣ እሱም ዲያብሎስ ነው ብሏቸው። ሐሰት ዲያብሎስ ነው፣ እውነት ግን ክርስቶስ። ስለዚህ ሐሰተኞች መምህራን ይነሳሉ። አንደኛው ለሐዋርያት ለሁላችንም የተነገረ ማስጠንቀቂያ ነው። ሁለተኛው የጦርነት ወይም ጦር ትሰማላችሁ ነው። እንደምናየው እንግዲህ በተለይ በእኛ ወቅት እንዳለመታደል ሆኖ ሁል ጊዜ የምንሰማው ጦርነት ነው፣ መገዳደልን። ይህ አንዱ የዓለም ፍጻሜ ወይም የክርስቶስ መምጫ ምልክቱ ነው። ጦርነት፣ እርስ በርስ መለያየት፣ በዓለም ላይ
የጦርነት መብዛት፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። እነዚህ ምልክቶች ናቸው። እንደምናውቀው የሰው ልጆች በዚህ ምድር ላይ መሳሪያ ወይም ብረትን ማምረት ችለዋል። ጦርን ማለት ነው። ነፍስን የሚያጠፋውን ማለት ነው። ሰውን የሚገለው ማለት ነው። በጣም የሚገርመው ሰላም፣ ፍቅርን፣ ስምምነትን ዓለም መስራት ማምረት አይችልም። ሰላም፣ ፍቅር፣ ስምምነት የሚገኘው ከእግዚአብሔር። ስለዚህ የጦርነት ዛሬ የሚገለው የሚገደለው ሁሉም ተያይዞ የጊዜ ጉዳይ ነው እንጂ ሁሉም መቃብር ላይ ይገናኛል። ነገር ግን ጦርነት ትሰማላችሁ፣ መለያየት ትሰማላችሁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ። ስለዚህ ይህ አይነቱ ስታዩ የክርስቶስ መምጣት እየቀረበ እንደሆነ አንባቢው ያስተውላል። ሶስተኛው የአየር መዛባት ወይም መቀያየር፣ ረሃብ፣ ቸነፈር፣ የምድር መንቀጥቀጥ፣ ሙቀት፣ የተፈጥሮ መቀያየር፣ አውሎ ንፋስ፣ እነዚህ ሁሉ ምልክቶች ናቸው። ዛሬ እንግዲህ የምናያቸው በሀገራችን ሳይቀር በተለያየ ቦታ መሬት እየተንቀጠቀጠች፣ መሬት ብዙ ሰዎችን እያሰጠመ፣ የአየር ንብረት መቀያየር፣ ሙቀቱ፣ ይህ ሁሉ የኃጢአት ወይም የክርስቶስ መምጫ ምልክቶች ናቸው። የኃጢአታችን የበደላችን ውጤት ማለት ነው። ሰዎች ፍቅር ሲያጡ እነዚህን ለማየት፣ ከእግዚአብሔር ፈቀቅ ሲሉ እነዚህን ለማየት ይገደዳሉ። ስለዚህ የአየር ንብረት ይቀያየራል። ቸነፈር ይበዛል፣ ረሃብ ይበዛል፣ ስደት ይበዛል። እነዚህ ሁሉ የክርስቶስ መምጫ ምልክቶች ናቸው። አራተኛው ከብዙ ሰዎች ዘንድ ፍቅር ይቀዘቅዛል ወይ ይጠፋል። ክርስቶስ ወደዚህ ምድር የመጣው የሰው ልጅ ከወደቀበት ለማንሳት ፍቅር አገብሮት። ፍቅር ይጠፋል። ፍቅር የሁሉ የሕግ ሁሉ ፍጻሜ ወይም ጉልላት። አገልግሎታችን በፍቅር ከሆነ ቅድመ እግዚአብሔር ይደርሳል። ምስጋናችን ቅድመ እግዚአብሔር የሚደርሰው በፍቅር ሲሆን፣ ያለ ፍቅር ብናገለግል፣ ያለ ፍቅር ብንወጣ ብንወርድ፣ 24 ሰዓት ብንደክም የትም አይደርስም። የትም የሚደርስ ነገር የለም። በፍቅር ከሆነ ግን ሁሉ ነገር ቅድመ እግዚአብሔር ይደርሳል። ስለዚህ ፍቅር ከብዙ ሰዎች ፍቅር ይቀንሳል። አሁን ፍቅር የለም። የምላስ ፍቅር ነው እንጂ የውስጥ ፍቅር ከልብ የለም። የአንዱ መጥፋት ለአንዱ ደስታው፣ የአንዱ መውደቅ ለአንዱ ደስታው። ፍቅር የለም በቤተ መቅደሱም በየትኛውም ቦታ። ስለዚህ ፍቅር መቀዝቀዝ አንዱ የክርስቶስ ወደዚህ ምድር ለፍርድ የመምጣቱ ምልክት ነው። ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ። ዓለም ፍቅር ያጣል። ምክንያቱም ሐዋርያውን እንደዚህ ይላል ስለ ፍቅር ሲናገር አንደኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ ያለኝን ሁሉ ባካፍል ሥጋዬንም ለእሳት ማቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ፍቅር የሕግ ሁሉ ፍጻሜ ነው። ክርስቶስ ለሰው ልጅ የሰጠው ትልቁ ስጦታ መለኮታዊት አዋጅ ፍቅር ነው። ፍቅር ካለ ሁሉ ማለት፣ ፍቅር ከሌለ ሁሉ ምንም ከንቱ አይደለም። ያለኝን ንብረት መስጠት፣ ራሴን ስለ ክርስቶስ አሳልፌ ብሰጥ፣ በእሳት ብቃጠል፣ መከራ ብቀበል፣ ብቆረጥ፣ ብገረፍ፣ ፍቅር ከሌለኝ ከንቱ ነኝ ነው። ስለዚህ ፍቅር ፍጹም ፍጹም እግዚአብሔርን ለማግኘት መሰላሉ ፍቅር ነው። አምስተኛ የክርስቶስ መምጫ ምልክቱ በዓለም ላይ ሁሉ በየትኛውም ቦታ ወንጌል በዓለም
ይሰበካል። በየትኛውም ቦታ በዓለም ላይ የክርስቶስ ወንጌል ይሰበካል። ምክንያቱም አልሰማሁም ብሎ ምክንያት እንዳይሰጥ ማለት ነው። በአሕዛብ ቤት ሳይቀር ወንጌል ይሰበካል፣ ይነገራል። ለምሳሌ በታክሲ ውስጥ ስታዩ አጠር አጠር ያሉ ጥቅሶች እናያለን። ይሄ መስማት ግዴታ ስለሆነ አይደለም ክርስቲያኖች የማያምኑ አሕዛብ እንኳን ቃሉን እንዲሰሙ ይሄ ለፍርድ ቢያምኑ ወደ ክርስቶስ ቢመጡ መንግስቱን ይወርሳሉ። ቃሉን ሰምተውን ግን የማያምኑት ምክንያት እንዳይሰጡ ማን አስተማረን ማን ነገረን እንዳይሉ፣ ስለዚህ ሁሉም እንዲሰማው የእግዚአብሔር ወንጌል በዓለም ሁሉ ይሰበካል። ዛሬ በየትኛውም ቦታ እንሰማለን። ይሄ የክርስቶስ መምጫ ምልክቱ። ታዲያ የክርስቶስ መምጫ ተግባሩ ወይም መቼ ነው የሚሆነው የሚለውን ስናይ፣ መቼ ነው ይሄ የሚሆነው? የክርስቶስ መምጫ መቼ ነው? ተግባሮቹን አየን፣ ምልክቶቹን አየን። ክርስቶስ ወደዚህ ምድር ለመምጣት አስቀድሞ የሚታዩትን ምልክቶች አየን። ተግባሩ ምንድን ነው? ወይስ መቼ ነው? ተግባሩ መቼ ነው ስንል የክርስቶስ መምጣት መቼ እንደሆነ የሚያውቅ ራሱ እግዚአብሔር ብቻ፣ ማንም አያውቅም። ፍጡር እንዲያውቅ ይህን እድል አልተሰጠው። እግዚአብሔር ብቻ ነው ወደዚህ ምድር መቼ እንደሚመጣ የሚያውቅ። ለምሳሌ ዓለም የተፈጠረው መጋቢት 29 ነው። ዓለም ለመዳን መሰረት የተጣለበት መጋቢት 29 ነው። ክርስቶስ የተጸነሰበት ማለት ዓለም የዳነበት መጋቢት 27 ቀን ነው በቀራንዮ አደባባይ። የክርስቶስ ትንሣኤ መጋቢት 29 ቀን ነው። ድህነት የመጨረሻው ለሰው ልጅ ድህነት የታወጀበት መጋቢት 27 ነው። ስለዚህ ክርስቶስ ይህን ሁሉ የሰራው ለሰው ነው። የመጣው ለምህረት ነው። አሁን የሚመጣው ግን ለፍርድ። የክርስቶስን መምጣት ጊዜውን ወቅቱን የሚያውቅ እግዚአብሔር ብቻ፣ ግን እንደሚመጣ መጽሐፍ ቅዱስ አባቶቻችን ይነግሩናል። ስለዚህ እንደሚመጣ ተዘጋጅታችሁ ኑሩ ነው የተባለው። የሰው ልጅ በምን ሰዓት እንደሚመጣ ማንም አያውቅም። ስለዚህ ከኛ የሚጠበቀው ተዘጋጅቶ መኖር ነው። ሁለተኛው የክርስቶስ አመጣጥ በኖህ ዘመን እንደነበረ የሰው ልጅ መምጣት እንደዚህ ይሆናል። በኖህ ዘመን እንግዲህ እየጨፈሩ እየነገዱ እየሰሩ በነበረበት ሰዓት ከሰማይ ንፍሮ ውሃ፣ የፈላ ውሃ ያን ሕዝብ የሚያጠፋ ከእግዚአብሔር ዘንድ ያ መቅሰፍት መጣ። ያ መቼ እንደሚመጣ ያ ትውልድ አያውቅም። እግዚአብሔር ግን እንዲድኑ የምትሰሩት ኃጢአት እግዚአብሔርን አስቀይሟልና ይህንን ያህል 120 ዕድሜ ተሰጥቷቸዋል ሲባሉ እኛ 100ውን ዘለን በ20ው ንስሐ እንገባለን ያሉት። እነሱ ግን ባላወቁበት ሰዓት መጣ ነው። ስለዚህ የሰው ልጅ አመጣጥም እንደዛ ነው። ንጽጽራዊ ትምህርት በኖህ ዘመን እንደነበረው ሕዝብ የክርስቶስም አመጣጥ መቼ እንደሆነ ስለማታውቁ እንደ ኖህ በነበረበት ዘመን እንደነበረው ሕዝብ እንዳትጠፉ ተዘጋጅታችሁ ኑሩ ነው። መቼ እንደምንሄድ አናውቅም። የአንድ ሰው ዕለተ ሞቱ ወይም የአንድ ሰው የህይወቱ ዕለተ ሞቱ የህይወቱ የመጨረሻው ፍጻሜ ነው፣ ዕለተ ምጽአቱ ነው። ስለዚህ ተዘጋጅታችሁ ኑሩ ነው። የሶስተኛው የክርስቶስ አመጣጥ እንደ ሌባ እንደሆነ። ሌባ በምን ሰዓት እንደሚመጣ ማንም ያውቅ። ለምሳሌ በ6 ሰዓት አንተ ቤት መጥቼ
ወይ ንብረትህን ወይ መኪናህን ወስዳለሁ ብሎ ጠይቆ የሚመጣ ሌባ የለም። ስለዚህ ሌባ በምን ሰዓት እንደሚመጣ ማንም አያውቅም። ስለዚህ ከእናንተ የሚጠበቀው ተዘጋጅታችሁ መኖር ነው የተባለው። ስለዚህ ሌባ በምን ሰዓት እንደሚመጣ ስለማናውቅ፣ ሞት የተባለው ሌባ በምን ሰዓት እንደሚመጣ ስለማናውቅ ተኛ የሚጠበቀው ተዘጋጅቶ መኖር። ሌባ እንግዲህ የሚመጣው ሊሰርቅ ወይም ሊገል ነው። ስለዚህ ሌባ የተባለው ሞትም እንደዚሁ ነው የሚመጣው። የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ምዕራፍ የመጨረሻውን ሲዘጋ እንደዚህ ነው የሚለው፣ በቤተሰቡ ላይ የሾመው ልባም አገልጋይ ባሪያ ማን ነው ይላል። እንዲመግብ እንዲያስተዳድር በቤተሰቡ ላይ በአግባቡ የሚያስተዳድር ያ አገልጋይ ብፁዕ ነው ይላል፣ መንግስቱን ያወርሰዋል ይላል። እንግዲህ ባሪያ የተባለው በባሪያ የተመሰለው ወይም በአገልጋይ የተመሰሉት ካህናት ናቸው። ቤት የተባለው ቤተ ክርስቲያን የተሾሙት እንዲያስተዳድርልኝ ማለት ምዕመናንን የሚያስተዳድር ማለት ነው። በታማኝነት የሚያስተዳድር ከሆነ መንግስቱን ያወርሰዋል። ነገር ግን እንደ ሰነፉ እንደ አመፀኛው አገልጋይ ከሆነ ጌታዬ ይቆያል ይዘገያል ብሎ ገንዘቡን ቢያባክን፣ አገልጋዮቹን ቢመታ ቢደበድብ፣ የተለያየ ሁከት ቢሰራ ያ ባሪያ ባላወቃት ሰዓትና ጊዜ ጌታው ይመጣል፣ ለሁለት ይሰነጥቀዋል፣ ወደ ዘላለም እሳት፣ ያንኛው ወደ ዘላለም ሕይወት። ስለዚህ ወገኖች ተዘጋጅታችሁ ኑሩ ነው የተባልነው። መቼ እንደምንሄድ አናቅም። ተዘጋጅተን መኖር ያስፈልጋል። የእግዚአብሔር አመጣጥ በነቢያትም በሐዋርያትም ተሰብኳል። ወደዚህ ምድር ለፍርድ እንደሚመጣ እግዚአብሔር ሀደ ይመጽእ አምላክነሂ እያረም እሳት ይነድድ ቅድሜሁ ይላል ዳዊት። እግዚአብሔር ግልጥ ሆኖ ይመጣል፣ እሳት በፊቱ ይነዳል፣ ቅዱሳኑን ሰብስቡለት ነው። የዳዊት መዝሙር 49 ወይም በቅንፍ 50 ቁጥር 2 ጀምረን ስንመለከት እግዚአብሔር ግልጥ ሆኖ ይመጣል፣ እሳት በፊቱ ይነዳል ይላል፣ ቅዱሳኑን ሰብስቡለት ይላል። ዳንኤልም ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያን ዘመን ስለ ሕዝብ ልጆች የሚነሳው ሚካኤል ይነሳል ይላል። ይህንን ስናይ ትንሣኤ ሙታን የተሰበከው በብሉይ ኪዳንም በሐዋርያትም በሐዲስ ኪዳንም። ኢሳይያስም እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖር ሆይ ጠል የብርሃን ጠል ነውና ንቁ ዘምሩ የሚል። ይህን ስናይ ትንሣኤ ሙታን የተሰበከው በነቢያትም። ሐዋርያው ቅዱስ ጳውሎስም እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ተነስቷል። ሞት በሰው በኩል መጣ ይላል በአዳም። ትንሣኤ ሙታን በሰው በኩል ሆነ ይላል በዳግማዊ አዳም በክርስቶስ። በአዳም እንደምንሞት በክርስቶስ እንነሳለን። ይህን ስናይ ትንሣኤ ሙታን የተሰበከው በሐዋርያትም። ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ይወጉት ያዩታል፣ በዛን ሰዓት ዋይ ዋይ ይላሉ ያለቅሳሉ ይላል። የማይጠቅም ጩኸት ነው። ስለዚህ ዝግጅቱ አሁን ነው። ራእይ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ናት ይላል። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ ይላል። ስለዚህ ለፍርድ የሚመጣው እግዚአብሔር ነው። ለፍርድ የሚመጣው አምላክ ስለሆነ ፈራጅ ስለሆነ ንጉሥ ስለሆነ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ሁላችንም ተዘጋጅተን ልንኖር ይገባል። መቼ እንደሚመጣ እናውቅ፣ እንድናውቅም አልተፈቀደልን። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ሰዓት ይላል በጎቹንና ፍየሎቹን ይለያቸዋል ይላል። አስቀድሞ የመጣው በክብሩ ስላይደለም ዝቅ ብሎ ነው የመጣው። አሁን ግን በክብር በግርማ መንግስቱ ይመጣል። ስለዚህ ተዘጋጅታችሁ ኑሩ ነው የተባለው። ከዚህ ታሪክ የምንማረው አንደኛ ተዘጋጅተን እንድንኖር ተነግሮናል። ሁለተኛ ማንም እንዳያስታችሁ ተብለናል። ሶስተኛና የመጨረሻው ጸልዩ ተብለናል። መጸለይ ያስፈልጋል። ዛሬ ወጥቶ ለመግባት ብርቅ የሆነበት ወቅት ላይ ነው ያለነው። ስለዚህ ማንም እንዳያስታችሁ ተጠንቀቁ።
ማንም እንዳያጭበረበራችሁ ተጠንቀቁ። አንባቢው ያስተውል ይላል። ምንድን ነው የምናስተውል? ዓለም በጣም ትልቅ ትምህርት ቤት ናት። ማንም እንደፈለገ እንዲዘውረ አይደለም። መጽሐፍ ቅዱስ ራሱ በደንብ አድርጎ ነው የሚያስተምረን። ስለዚህ የማቴዎስ ወንጌል ምዕራፍ 24ም ምዕራፍ 25ም ስለ ክርስቶስ ዕለተ ምጽአት በደንብ አድርጎ የሚናገር ነው። በተለይ ይህንን ቪዲዮ የምትመለከቱ ቤታችሁ ቁጭ ብላችሁ ብታነቡት ትጠቀሙበታላችሁ። ስለዚህ ተዘጋጅተን እንድንኖር ተዘጋጅተን በንስሐ ታጥበን ስጋውን በልተን ደሙን ጠጥተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። አምላካችን እግዚአብሔር ሁላችንንም ለንስሐ ሞት ያብቃል። አምላካችን እግዚአብሔር ወጥቶ ከመቅረት ይጠብቀን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆያል።